ኻሊድ ቢን ወሊድ እድሜ ልኩን ምንም ሳይሰራ ሊያኖረው የሚችል ገንዘብ አባቱ ጋር ነበር ከአንድ ሥራ በስተቀር። እሱም ያንን ሥራ ይዞት ወደፊት ሄዶ የሙስሊሞች ኃይለኛና ጀግናው ጄኔራል ሆኖ ተገኘ። ያም ሥራ ይህ ነበር። መካ ውስጥ በጣም ትላልቅ 3 ጎሳዎች ነበሩ። በኑ ሐሺም በእምነት ላይ ሲሰሩ የነበሩ ጎሳ ናቸው። በኑ ኡመያ እነሱ ደግሞ በኢኮኖሚ ላይ በገንዘብ ላይ ሲሰሩ ነበር። ሶስተኛው በኑ መኽዙም ነው፣ የኻሊድ ጎሳ የሆነው መካን ለመጠበቅ ኃላፊነት የወሰደው ጎሳ። እዚህ ጎሳ ውስጥ ሁሉም ወጣቶች በጣም ኃይለኛ ተዋጊ ነበሩ። እነሱ ጋር በጣም ወሳኙ ሥራ ፈረሶችን አሰልጥኖ ለጦርነት ማዘጋጀትም ነበር። ለዚህ ነው ከኻሊድ የበለጠ የፈረሶችን ብቃት የፈረሶችን ችሎታ በሱ ልክ የሚያውቅ ሰው አልነበረም። ስለዚህ ነው ኻሊድ ቢን ወሊድ ፈረሱን ብቻ ይዞ እስከ ዛሬ ድረስ ያደረገውን ጦርነት ሲያሸንፍ የነበረው። ይህ ብቻ ሳይሆን ኻሊድ ቢን ወሊድ በወጣትነቱ ወደ ሮማን ኤምፓየር እየሄደ እዛ ሲመለከት ነበር። ኻሊድ ቢን ወሊድ የሮማን ኤምፓየርን ከተማዎች፣ የሮማንን ሀገር ትላልቅ ህንፃዎች እያየ በጣም ይገረም ነበር። ግን እሱ ይሄንን ነገር በፍጹም አላሰበም ነበር። አንድ ቀን ይሄን የሚያክል የሮማን ኤምፓየር ህዝብ የሱን ስም ሰምቶ እንደሚንቀጠቀጡለት። አሁን ኻሊድ ቢን ወሊድ በአባቱ ገንዘብ የተረጋጋ ህይወት እየኖረ ባለበት ሰዓት ላይ ይህ ሰዓት እንደዚህ አይነት ጊዜ ነበር። መካ ውስጥ በትንሽዬ ጋራ ውስጥ አላህ ሱብሓነሁ ወተዓላ የመጨረሻ ነብይን ሙሐመድ ሰለላሁ ዐለይሂ ወሰለም የመረጠበት ጊዜ ነበር። ከዚህ ጊዜ ጀምሮ ነው ዓለም ላይ በጣም ትልቅ ለውጥ እየመጣ የሄደው። ነብያችንም ሰለላሁ ዐለይሂ ወሰለም ሰዎችን መካ ውስጥ ወደ እስልምና መጥራት ጀመሩ። መጀመሪያ ላይ ድሃ የሆኑ ሰዎች ናቸው ወደ እስልምና እየመጡ የነበሩት። ግን አንድ ሰው እንደዚህ አይነት ሰው ነው መካ ውስጥ በጣም ሀብታም የሆነ ሰው ስለ ነብይና ሙሐመድ ሰለላሁ ዐለይሂ ወሰለም በደንብ የሚያውቅ በእስልምና በጣም እየተማረከ የመጣው ወሊድ ቢን ሙጊራ። በብዛት ረሱላችን ጋር እየሄደ ቁርአንን ያዳምጥ ነበር። ከትንሽ ጊዜ በኋላ መካ ውስጥ አንድ ዜና ተሰራጨ። ወሊድ ቢን ሙጊራ የመካ ሀብታም የሆነው ሰውዬ እስልምናን ሊቀበል ነው የሚል ወሬ። ይሁን እንጂ ወሊድ ቢን ሙጊራ ይህንን ወሬ በሰማ ሰዓት ላይ የቁርአንን እውነት የነብያችን እውነት እያወቀ የሰዎችን ወሬ በመፍራት ብቻ ከእስልምና ወደ ኋላ ማፈግፈግ ጀመረ። ወደ ኋላ መመለሱ ሳይቀር እንደውም የሙስሊሞች ጠላት ሆኖ ተገኘ። ከዚህ በኋላ ነው መካ ውስጥ እየሄደ የነብያችን ሰለላሁ ዐለይሂ ወሰለም ስምን ማጥፋት ጀመረ። እንደውም ለሰዎች ምን ይላሉ? ሙሐመድ ማለት ሰለላሁ ዐለይሂ ወሰለም አንድ ድግምተኛ ሰው እንጂ ሌላ ነገር አይደለም ብሎ የነብያችንን ስም ማጥፋት ጀመረ። በዚህ ንግግሩ ሙስሊሞች በጣም እየተጎዱ መጡ መካ ውስጥ። ከዛ በኋላ አላህ ሱብሓነሁ ወተዓላ ራሱ የቁርአን አያ አወረደ ስለዚህ ነገር የሚጠቅስ ቁርአን 74:23 ላይ እንዲህ አለ። ከዚያም ከማመን ዞረ ኮራ ዓለም ይህ ከሌላ የሚቀዳ ድግምት እንጂ ሌላ አይደለም። ይህ የሰው ቃል እንጂ ሌላ አይደለም። በሰቀር ውስጥም አስገባዋለሁ። ሰቀር ምን እንደሆነ ምን አሳወቀህ? ያገኘችሁን ሁሉ አታስቀርም አትተውምም። ከዚህ ከቁርአን አያ በኋላ ከትንሽ ጊዜ በኋላ ወሊድ ቢን ሙጊራም ሞቷል። ነገር ግን ሙስሊሞች ላይ መካ ውስጥ በጣም ትልቅ በደል እየቀጠለ ሄደ። ይህን ሁሉ በደል ተሸክሞ መቀመጥ መካ ውስጥ በጣም እየከበደ መጣ። ስለዚህ የመካ ሙስሊሞች ሂጅራ አድርጎ ወደ መዲና ተጓዙ። ልክ መዲና እንደገቡ የእስልምና መንግስትን መመስረት ጀመሩ። ልክ ይሄ ሁሉ ነገር ሲፈጠር
ኻሊድ ቢን ወሊድ በዛን ሰዓት መካ ውስጥ አልነበረም። ልክ ከነበረበት ቦታ ሀጃውን ጨርሶ ወደ መካ ሲመለስ ልክ መካ እንደደረሰ በጣም ተገረመ። ሁሉ ነገር ተቀያይሮበት ነበር። የመካ ሰዎች ቤት ውስጥ በእያንዳንዱ ቤት ውስጥ የለቅሶ ቦታ ለቅሶ ነበር። ይሄ ነገር ደግሞ በጣም አስደነገጠው። ከዛ በኋላ ጠይቃቸው ምንድን የተፈጠረው ብሎ ሲጠይቃቸው እነሱ መለሱለት፣ አንተ እዚህ ባልነበርክበት ሰዓት ላይ በመዲና ሰዎችና በመካ ሰዎች መካከል ኃይለኛ ጦርነት ተካሂዶ ነበር አሉት። የበድር ጦርነት። እዚህ ጦርነት ላይ አቡ ጃህል እና የኻሊድ ቢን ወሊድ ዘመዶች በጣም ብዙ ሰዎች ሞተውበት ነበር። ከዚህ ሁሉ በላይ የሆነው ነገር ደግሞ ያንተን ታላቅ ወንድም ወሊድ ቢን ወሊድን ሙስሊሞች ራሳቸው ጋር አስሮ አስቀምጠውታል አሉት። ይህንን ነገር ኻሊድ ቢን ወሊድ ልክ እንደሰማ በጣም ተናዶ ነበር። ወዲያውኑ በፍጥነት አቡ ሱፊያን ጋር ሄደ። ከዛ በኋላ ነው ሰዎችን እንዳለ ሰብስቦ ከሙስሊሞች ለመበቀል ሁሉም መሐላቸውን ገቡ። ከዚህ በኋላ ኻሊድ ቢን ወሊድ ወንድሙን ለማስፈታት ሲል ወደ መዲና ለመሄድ አሰበ። ከዛ በኋላ ኻሊድ ቢን ወሊድ ሙስሊሞች እስረኞችን ለማስፈታት ያስቀመጡትን ሕግ ሲሰማ በጣም ተገረመ። ሙስሊሞች ጋር በጣም ሀብታም ሰው ከታሰረ በሀብቱ ልክ ነበር ከፍሎ ራሱን ነፃ የሚያወጣው። ያሌለውም ሰው ደግሞ 10 ልጆችን መጻፍና ማንበብ ካስተማረ ራሱን ነፃ ያወጣል የሚል ሕግ አውጥቶ ነበር። ኻሊድ ቢን ወሊድ ልክ መካ እንደደረሰ አንድ ነገር ተረዳ። ሙስሊሞች የሱ ወንድም ላይ በጣም ብዙ ገንዘብ ነበር ያስቀመጡበት። ኻሊድ ቢን ወሊድ ወንድሙን ለማስፈታት 4000 ድርሃም ነበር የከፈለው። ይህ ገንዘብ በዛን ሰዓት በጣም ትልቅ ገንዘብ ነበር። ሰዎች ሲሰሙት እንኳን ይደነግጡ ነበር። ነገር ግን ኻሊድ ቢን ወሊድ ጋር በጣም ትንሽዬ ገንዘብ ብቻ ነበረች። ከዛ በኋላ ኻሊድ ቢን ወሊድ ወንድሙን አስፈትቶት ወደ መካ መጓዝ ጀመረ። የሱ ሐሳብ ልክ መካ ሲደርስ የመካ ሰዎች በጣም በኃይለኛው በደስታ ይቀበሉኛል ብሎ አስቦ ነበር። ነገር ግን ወደ መካ ከወንድሙ ጋር በጉዞ ላይ በነበሩበት ሰዓት ላይ ምሽት አካባቢ ላይ ደክሟቸው ተኙ። ከዛ በኋላ ጠዋት ለመጓዝ ልክ ሲነሳ ወንድሙን አጠገቡ አላገኘውም ነበር። በጣም ደነገጠ። ከዛ በኋላ የሆነ ደብዳቤ ነገር አገኘ። ያንን ደብዳቤ አንስቶ ማንበብ ጀመረ። ኻሊድ፣ እኔ ላንተ ሳልነግርህ እስልምናን ለመቀበል ወደ መዲና እየተመለስኩ ነው። ምክንያቱም እኔ በህይወቴ ሁላ እንደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰው በህይወቴ አይቼ አላቅም። እኔ ከዚህ በፊት እስልምናን ያልተቀበልኩት ሰዎች መታሰርን ፈርቶ ለመፈታት ብሎ ነው እስልምናን የተቀበለው እንዳይሉኝ ነው። አሁን አንተ ካስፈታኸኝ እንደ አንድ ነፃ ሰው ሄጄ እስልምናን ለመቀበል ነው የፈለኩት። ኻሊድ ቢን ወሊድ ይህንን ደብዳቤ ካነበበ በኋላ ምንም ሊያደርግ አልቻለም። ወደ መካ ተመለሰ። ግን በውስጡ በጣም ንዴት ነበረበት። በተለይ ለጎሳው ለመበቀል ትልቅ ፍላጎት ነበረው። ከዚህ በኋላ ነው አቡ ሱፊያን የዚህ የኻሊድ ቢን ወሊድን ንዴት ለመጠቀም ብዙ ሰዎችን ሰብስቦ እሱን ለመጀመሪያ ጊዜ የራሱ ጀነራል አድርጎ ሾመው። ከዚህ በኋላ ነው 3000 ወታደሮችን ይዞ የመዲና ሙስሊሞች ለማጥፋት መጓዝ የጀመሩት። ሙስሊሞችም 1000 ወታደር ሆኖ እነሱን ለመዋጋት ተዘጋጅቶ ነበር። ከትንሽ ጊዜ በኋላ ከሙስሊሞች ሙጃሂዶች ውስጥ 300 የሚሆኑ ሙናፊቆች ከአብደላህ ቢኑ ሰሉል ጋር ከጦርነት ራሳቸውን አስወግዶ ወደ ኋላ አፈግፍጎ ተመለሱ። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም 50 ወታደሮችን የኡሁድ ጋራ ላይ አስቀመጣቸው። እንዲህ የሚል ትእዛዝም ሰጣቸው፣ እኛ ሞተን እንኳን የኛን ሬሳ አሞራ ቢበላው እንኳን ብታዩ ከዛ ጋራ ላይ
እንዳትወርዱ የሚል ትዕዛዝ ሰጧቸው። ኻሊድ ቢን ወሊድ ረሱል ሰለላሁ ዐለይሂ ወሰለም ተራራ ላይ ካስቀመጣቸው 50 ሰዎችን በጣም በትኩረት የነሱን እንቅስቃሴ እየጠበቀ ነበር። ረሱል ሰለላሁ ዐለይሂ ወሰለም ለነዛ 50 ወታደሮች ጥብቅ የሆነ ትዕዛዝ ሰጧቸው። እንዲህም አሏቸው፣ እኛ እንዳሸነፍን እንኳን ካያችሁ ከዛ ተራራ ላይ እንዳትወርዱ። እኛ ከተሸነፍን እንኳን ተሸንፈን የኛን ሬሳ አሞራ እየበላው እንኳን ብታዩ ከዛ ተራራ ላይ እንዳትወርዱ የሚል ማስጠንቀቂያ ሰጥቷቸው ነበር። ልክ ጦርነት እንደተጀመረ ሙስሊሞች ባላቸው ኃይል ጂሃድ ማድረግ ጀመሩ። ከዛ በኋላ የመካ ሙሽሪኮች ወደዚህ ወደዛ መሮጥ ጀመሩ። ይህ ነገር ሙስሊሞች በቀላሉ እንደሚያሸንፉ የሚያመለክት ነገር ነበር። ከዚህ በኋላ ሙሽሪኮች ወደ ኋላ ማፈግፈግ ጀመሩ። እንደውም ለማምለጥ ሙከራ ማድረግ ጀመሩ። የነሱ መሪ ሊደር የሆነው አቡ ሱፊያን እንኳን ፈረሱን ይዞ ማምለጥ ጀመረ። አቡ ሱፊያንም ሮጦ ኻሊድ ቢን ወሊድ ጋር ሄደ። ከዛም እንዲህ አለው፣ አንተ እስከመች ድረስ ነው እንደዚህ የምትቆመው? ለምንድነው የማትዋጋው አለው። ከዛ በኋላ ኻሊድ ቢን ወሊድ ምንም አልመለሰለትም። ምክንያቱም እነዛ 50 ረሱል ሰለላሁ ዐለይሂ ወሰለም ተራራ ላይ ያስቀመጣቸው ሰዎች እስካሉ ድረስ ይህንን ጦርነት ማሸነፍ የማይታሰብ ነገር እንደሆነ ያውቅ ነበር። በዚህ ሰዓት ነው ሙሽሪኮቹ ወደ ኋላ አፈግፍጎ የጦር ሜዳው እንኳን ባዶ ሆኖ ነበር። ይህንን የተመለከቱት 50 ረሱላችን ሰለላሁ ዐለይሂ ወሰለም ተራራ ላይ ያስቀመጣቸው ወታደሮች በቃ ሙስሊሞች አሁን አሸንፈዋል፣ ሜዳው እንኳን ባዶ ሆኗል፣ ምንም ነገር የለም ብሎ ከተራራው አንዳንድ ሰዎች መውረድ ጀመሩ። የረሱላችን ሰለላሁ ዐለይሂ ወሰለም ትዕዛዝን ጥሶት ማለት ነው። ይህንንም ያደረጉበት ምክንያት የጠላቶችን ገኒማ ወይም የነሱን ንብረት ለመውሰድ ሲሉ ነው። ኻሊድ ቢን ወሊድ ይህንን ነገር በትዕግስት እየጠበቀ ነበር። ልክ እነሱ እንደወረዱ አሁን ነው ጦርነት ውስጥ መግባት ያለብኝ ብሎ በፉል ስፒድ ወደፊት መገስገስ ጀመረ። ሰብስክራይብ